ሰላም አለይኩም እንዴት ናችሁ? ከም ጅርቱ ፈያ ጅርቱ በቆሎ ቆንጆ ሰርቱ ማሻአላ ማሻአላ ሰዎችዬ ይኸውላችሁ የሰውዬ ስንት ስንዝር ስንት ክንድ እንደሚሆን እንግዲህ ፈጣሪ የወቀው ርዝመት ማለት ነው። የሰፈራችን የረጅም አንደኛ ስንት ሚስት አለው አባ ሞላ? ስንት ሚስት አለው? ሶስተኛ እየፈለገ ነው። ሶስተኛ ዲያስፖራ ሚስት እየፈለገ ነው። ሁለት ሚስት አለ። ፊትህን ወደ ዝር በለው። መልክ አለ። ዋው ነው ማሻአላ ነው። በቆሎ ለደንበረዳ ለሚኬ ስንበረዳ ዱጋረቢ ወራስ ላማቃባ ሶስተኛ ይፈልጋል ማለት ነው። ሁለት ሚስት አግብቷል። ይሄው ተመልከቱ እንግዲህ ተፍተፍ ሲሉ ስራው ሲሳተፉ ቆንጆ ቆንጆ ልጃገረድም አለ ወንድም አለ ሴት ይኸውላችሁ ያማምራሉ። በቆሎ እየቆጠሩ እንትን አሁን ይሄን ከመቼ ጀምሮ ነው እንደዚህ የደረሰው በቆሎ? እዚህ ጋርም አሉ። ይኸው ቆንጆ ቆንጆ ልጃገረድም ወጣትም ነፍ ነው። ካሜራው ስለማያጠራ ነው እንጂ ማለት ነው። ቆንጆ ቆንጆ ናቸው እና ያው ሁለት ሶስተኛ ሚስት ፈልጋለሁ። አባ ሞልሽ አንተስ ትፈልጋለህ እንዴ? አዎ አራ ሁለት ናቸው። አንድ የምትፈልገው ካሁን በኋላ ሁለት አዎ ሸራው እንደ ሸራው አራት ይፈቀዳል። በቃ ይኸው አንደኛው ማቼ ይኸው እዚህ አለ እየቆጠረ ነው። ሁለተኛ ሚስት ይፈልጋል። አንድ አለው ብር ያላት እሱ ደግሞ በቆሎ አለው መሬት አለው ቡና አለው። ይኸውላችሁ በቆሎውን እዩት። ገበሬ ታታሪ ማኛ ነው። እሽቅ ያላትን ጫቅጫቃውን አልፈልግም ገራሟን ነው እያላን ጥሩዋን ሽቅ ያላት በቃ የሆነ ተወዳጅ ነሻጣ ያላታን እሷን እያለ ነው። ከዛ ላይ ኢማን ያላት ምናምን ማለት ነው ያስፈልጋል። በቃ ቆንጆ ቆንጆ ማኛ ናቸው። ልጃገረድም አለ ይኸው ባለፍ አለ። በቃ እንግዲህ ያው ነቃ ነቃ በሉ ሴቶች እንዳያመልጧችሁ። እንን የመሰሉ ታታሪ በአሁን ሰዓት አያችሁ። ጫቅጫቃ የሆነችን አልፈልግም ንጹሃን ሚስት እፈልጋለሁ እኔ ታታሪ ነኝ እያለ አያችሁ። ማሳው ይሄን ይመስላል ይሄን ይመስላል። የእሱ ነው እንግዲህ ሁሉ አያችሁ። ስፍር ቁጥር የለውም። በጣም በርቀት ቢነሳ እርቀት አለኝ ሰፊ ነው ቆዳው። ይሄ ሁሉ ታታሪ ነው። እዛ ጫካ ውስጥ ደግሞ ማሳ የቡናው ማሳ ነው። ታታሪ ነው። በቃ የሚፈልገው ንጹህ ሚስት ብቻ ነው። ሰምተሻል በያለሽ ቶሎ በይ ሳትቀደሚ። አዎ ቶሎ በይ እያለ ነው። ይሄን ይመስላል ጓደኞቼ። እዚህም ቆንጆ ልጃገረድ አለች። ይኸው እያበጃጀች ትገኛለች። ይኸው ቆንጅዬ ልጃገረድ እዚህም አለች ልጃገረድ። ይሄን ይመስላል የሀገሬ ልጆች ማለት ነው። እንግዲህ ሰብስክራይብ ላይክ እያደረጋችሁ ዘና ፈታ በሉ ማለት ነው። ወደ በርቀት ይኸው እዚህ ጋር ማኛ ጎረምሳለ። ቆንጆ ይኸው ብርጥዬ ናት። እንዴት ናችሁ? ሽልቀቃ እንዴት ነው? ሱምያ ትባላለች። ያው አላሳይም እያለች እየተሽኮረመመኝ እንደው አገባን እኮ ተገናኘ